ውድ ተመልካቾቻችን በባንኩ ዘርፍ ውስጥ የሚያገለግሉ ብዙ ሰራተኞች ትልቅ ጫና ውስጥ ገብተናል በማለት በዚህ ሰሞን በተለይ በከፍተኛ የተቃውሞ ድምጽ በማሰማት ላይ ይገኛሉ። ቀደም ሲል ባንኮች ለሰራተኞቻቸው በጣም በቅናሽ ወለድ ብዙውን ጊዜ ወደ 7% አካባቢ የሚጠጋ የቤትና የተሽከርካሪ ብድር ይሰጡ የነበረ መሆኑ ይታወቃል። ይህ ትልቁ ጥቅም የነበረ ቢሆንም ግብር የሚከፈልበት አልነበረም ከዚህ በፊት ማለትም ያው የገቢ ግብር አዋጁም በአግባቡ ባለመተግበሩ ምክንያት የባንክ ሰራተኞች የዚህን የወለድ ወይም ኢንተረስት ጥቅም ታክስ ሲከፍሉበት ያልነበረ ቢሆንም ነገር ግን አሁን ላይ መንግስት ማለትም የገቢዎች ቢሮ የዚህን የገቢ ግብር ደንቡን በጥብቅ ተግባራዊ በማድረግ ላይ ይገኛል። ይህ ቅናሽ ብድር እንደ አይነት ጥቅም ፍሪንጅ ቤኔፊት ተቆጥሮ ግብር መከፈል መጀመሩ እንግዲህ ይታወቃል ከዚህ ቀደም ባለፈው ዓመታት ማለት ነው። ይሄንም ትልቁ ኢሹ ሆኖ ያለፈበት ሁኔታ አለ። በዚህም ሰራተኞች በእኛ ላይ የተደረገ ጫና ነው በማለት ቅሬታ ሲያቀርቡ የነበሩ መሆኑ ይታወሳል ማለት ነው። ዛሬ በሃኒቲዩ ላይ ሙሉውን ሁኔታ የአሁን አሰራር የተዘጋጀውን ደግሞ አዲሱ የገቢ ግብር ማሻሻያ በዝርዝር በዚህ ጉዳይ ላይ ምን ይላል የሚለውን ነገር አቀርብላችኋለሁ። እስከመጨረሻው አብራችሁን ቆዩ። እንደሚታወቀው በገቢ ግብር ደንብ ቁጥር 410/2017 ስለ ሰራተኛ አንድ ሰራተኛ ተቀጣሪ በሚሆንበት ጊዜ ቀጣሪ መስሪያ ቤት የአይነት ጥቅም ወይም ደግሞ ፍሪንጅ ቤኔፊት የምንለውን ለሰራተኛው ካደረገ ያ ማለት አሁን በዚህ በእኛ ኬዝ የባንክ ቤት ሰራተኞች ምንድነው ትልቁ ጥቅማቸው ከቤት የመኪና ግዢ ከሌላው ተበዳሪ ባነሰ የኢንተረስት ሬት ወይም ደግሞ የኢንተረስት ሬት መጠን አድርጎ በማበደር የሚታወቅ መሆኑ ይታወቃል። ስለዚህ ይሄ ምንድነው አሁን የነዚህ የባንክ ሰራተኞች የሚያገኙት ልዩ ጥቅም ነው ማለት ነው። ስለዚህ ልክ እንደዚህ አይነት የአይነት ጥቅሞች ማለትም ከዕዳ ነፃ ማድረግ ሊሆን ይችላል፣ የመኖሪያ ቤት ሊሆን ይችላል፣ የቅድም እንዳነሳሁት የጥቅሙ የቅናሽ ወለድ ወይም ደግሞ ኢንተረስት ሬት የዲስካውንት የማድረግ ነገር ሊሆን ይችላል፣ የምግብ ወይም መጠጥ አገልግሎትን በተመለከተ እና ሌሎችም በተመለከተ የዚህ የገቢ ግብር ደንቡ ላይ በግልጽ የአይነት ጥቅም በሚኖርበት ጊዜ ወይም ደግሞ ፍሪንጅ ቤኔፊት በሚኖርበት ጊዜ በዛ በተደረገው የአይነት ጥቅም ላይ ግብር በምን መልኩ ይከፈላል የሚለውስ እንዴት ነው የሚለውን ነገር በዝርዝር ያስቀመጠበት ሁኔታ እንዳለ ይታወቃል ማለት ነው። ስለዚህ በዚህ በገቢ ግብር ደንብ ቁጥር 410/2017 ላይ 2017 ላይ በወጣው ማለት ነው በአንቀጽ 8 ላይ ስለዚህ ጉዳይ ያተትና በተለይ አሁን ዛሬ ላነሳላችሁ የፈለኩት ስለ ዲስካውንት ወይም ደግሞ የኢንተረስት ሬት ዲስካውንቱን በተመለከተ አንዱ የጥቅም አካል ሰራተኛው የሚያገኘው በቀጣሪው ድርጅት የሚያገኘው ጥቅም አድርጎ የሚያስብ በመሆኑ ከዚህ ከሚገኝ ጥቅም ላይ ምንድነው ታክስ ይከፈልበታል የሚል የነበረ መሆኑ ይታወቃል ማለት ነው። ይህ በተለይ በባንኮች ላይ ለምንድነው ገኖ ባንኮች ብቻ ለምንድነው በብዛት ይሄን ነገር የሚያነሱት ካላችሁኝ ይህ ጥቅም የትኛውም መስሪያ ቤት መስጠት ይችላል ለሰራተኛው ካመነበት ማለት ነው። ነገር ግን በብዛት የቤት ግዢ የመኪና ግዢ የሚያከናውነው በባንክ በኩል ወይ የባንክ ሰራተኞች በብዛት ትልቁ ጥቅም ብለው የሚያስቡት የዛ የባንክ ሰራተኛ በሚሆኑበት ጊዜ የዚህን ዲስካውንት የሚያገኙ ስለሆነ ትልቁ ጥቅማችን ነው ብሎ የሚያስቡበት ሁኔታ አለ ማለት። ስለዚህ አሁን ደግሞ ምንድነው የዚህ አሁን እየተጠቀምንበት ያለው የገቢ ግብር ደንብ ቁጥር 410/2017 በመሻሻል ላይ ይገኛል። ያ ማለት ረቂቁን እንግዲህ አይታችኋል፣ ለውይይትም የቀረበበት ሁኔታ አለ ማለት ነው። ይህ አዲሱ ረቂቅ ምንድነው አዲስ ነገር ይዞ የመጣው ለነዚህ ማለትም የኢንተረስት ሬት በዲስካውንት ለሰራተኛ በሚሰጥበት ጊዜ አንድ ብድር በሚሰጥበት ጊዜ ቀጣሪ ብድር በሚሰጥበት ጊዜ ምን የተለየ ነገር ይዞ መጥቷል የሚለውን ነገር በዚህ ቪዲዮ ታያላችሁ ማለት ነው። ስለዚህ የዚህ የገቢ ግብር ደንብ ቁጥር ቅድም እንዳልኳችሁ 410/2017 በአንቀጽ 8 ላይ የቅናሽ ወለድ ብድር ከገቢያው ማበደሪያ ወለድ መጠን በታች ከሆነ ያን ልዩነት እንደ ተጨማሪ ገቢ ቆጥሮ ምን ማድረግ አለበት? ግብር ተቀጣሪው ምን ያደርጋል? ይከፍልበታል ይላል ማለት ነው። ያ ማለት ምን ማለት ነው? ይሄ አሁን እየነገርኩችሁ ያለሁት ከዚህ ቀደሙ ነው። አሁን የተጠቀምንበት ያለው ከዚህ ቀደሙ ሳይሆን አሁን የተጠቀምንበት ያለው የገቢ ግብር ደንብ ቁጥር 410 ማለት ነው። የብሔራዊ ባንክ ወይም ናሽናል ባንክ የሚያደርገው ምንድነው የሚያወጣው የኢንተረስት ሬት ለምሳሌ 15% ከሆነ እሱ ይወሰዳል ነው ባጭሩ። ባንኮች ለሰራተኞቻቸው ለምሳሌ በ7% ቢያበድሩ የናሽናል ባንክ ኦፍ ኢትዮጵያ ደግሞ 15% የመበደር ሬቱ ቢሆን በዛ ሳለ ያለው ማርኬት ቫልዩ ማለት ነው
ስለዚህ ይሄ ሰራተኛ በልዩነት ጥቅም ስንት ያገኘው? 8% እያገኘ ነው ማለት ነው። ይህ 8% በወር እንደ ተጨማሪ ገቢ ተቆጥሮ ምን ላይ ይደመራል? የፔሮል ላይ ይደመርና ግብር ይከፈልበታል። በዚህ ማለት 35% ግብር እንደ ጥቅም ተወስዶ ማለት ነው። ይህ ህግ ነው፣ በህግ ደረጃ ያለ ነው። ስለዚህ ይህን ህግ ሲያስተገብር የከረመው ማለት ነው ገቢ መስሪያ ቤቱ። ስለዚህ ይህን በህግ ደረጃ ያለ ነገር ካልተቀየረ በስተቀር በአዋጁም ወይም ደግሞ በገቢ ግብር ደንቡ ላይ የሚጠቀሰው ነገር እስካልተሻሻለ ድረስ ገቢ መስሪያ ቤቱ ይህን ታክስ የመሰብሰብ ግዴታና ኃላፊነት አለበት። ቀጣሪ መስሪያ ቤቱም ደግሞ ከተቀጣሪው ላይ ይህን ነገር የመቀነስ ግዴታ ያለበት ማለት ነው። ስለዚህ ይህ ቀደም ሲል ይህ ጥቅም ከግብር ነፃ ተደርጎ በአብዛኛው በተለይ ባንኮች ላይ ይታይ ነበር። አሁን ግን ግብር እንዲከፈል በሚጀምርበት ጊዜ የባንክ ሰራተኞች ላይ ከፍተኛ ጫና ያላሰቡት የፈጠረበት ሁኔታ አለ። ሰራተኞችም ይህ የኛን ብቻ የኛ የራሳችንን ትልቅ ጥቅም ከባንክ የምናገኘውን እያሳጣ ነው በማለት በብዛት እንግዲህ የተናገሩ የሚገኝበት ሁኔታ እንዳለ ብዙዎቻችን የምናስታውሰው ነው። ስለዚህ አሁን ላይ ይህ የገቢ ግብር ደንቡ ላይ ሊሻሻል የተዘጋጀው ወይም ደግሞ ረቂቁ ምንድን ነው በዚህ ጉዳይ ላይ ይዞ የመጣው የሚለው ነገር ነው ትልቁ ጥያቄ ማለት ነው። በዚህ ጉዳይ ላይ የኢትዮጵያ የፋይናንስ ተቋማት ሰራተኞች የኢንዱስትሪያል ፌዴሬሽን የሚባለው ኦልሞስት ከ150 ሺህ በላይ አባላት እንዳለው ይታወቃል። በዚህም ጉዳይ ላይ ይሄ ፌዴሬሽን ምን አቅርቧል? ቅሬታውን ለገቢዎች ሚኒስቴር በመጀመሪያ ያቀረበበት ሁኔታ አለ። ቀጣይም ደግሞ ለጠቅላይ ሚኒስትር ቢሮ ለጠቅላይ ሚኒስትር አብይ አህመድ ቅሬታቸውን ያቀረቡበት ሁኔታ አለ። ስለዚህ አሁን ግን አዲሱ ረቂቅ ደንብ ላይ ለውይይት መቅረቡ ይታወቃል። በዚህ ረቂቅ ውስጥ ከዚህ ቀደም የጠቀሰውና አሁን ላይ ደግሞ ምን አዲስ ነገር ይዞ መጣ ነው። የከዚህ ቀደሙ እንደምታስታውሱት ቅድም እንዳልኳችሁ የገበያ ማበደሪያ ወለድ ያ ማለት ናሽናል ባንክ በወቅቱ ያስቀመጠውን ነው የገበያ ዋጋ ብሎ የሚወስደው። የአሁኑ ግን በምንድነው ይሄ ረቂቁ አዲሱ ረቂቅ ደንብ የቀየረው? ለንግድ ባንኮች ሲሆን ባንኩ ለተመሳሳይ ዓላማ ከሰራተኞች ውጭ ለሆኑ ደንበኞቹ ምን ያደረገ ነው የሰጠው መደበኛው የወለድ መጠን ብሎ ነው የሚያስቀምጠው። ለንግድ ባንኮች በሚሆኑበት ጊዜ ይላል ባንኩ ለተመሳሳይ ዓላማ ከሰራተኞቹ ውጭ ለሆኑ ደንበኞች የሰጠው መደበኛ የወለድ መጠን በማለት ነው የሚያስቀምጠው አዲሱ ረቂቅ ደንብ ማለት ነው። ይህ ማለት ምን ማለት ነው? ከዚህ ቀደም ከናሽናል ባንክ ለምሳሌ ሬቱ 15% ይልቅ ባንኮች ለደንበኞቻቸው በአሁኑ ጊዜ ለቤትና ለመኪና ብድር ለምሳሌ እስከ 19 እስከ 24% የሚያበድሩበት መጠን። ይህ ደግሞ ምንድነው ይዞ የሚመጣው? ምንድነው ኢፌክቱ ወይ ደግሞ ውጤቱ ምንድነው ካልን ከዚህ ቀደም ለምሳሌ በሰራሁት ምሳሌ ከላይ ባስቀመጥኩላችሁ ልዩነቱ 8% የነበረ ቢሆንም በአዲሱ ማሻሻያ ግን እስከ 12% እስከ 17% ልዩነት ሊሆን ይችላል ማለት ነው። ይህ የሚከፈለው የግብር መጠን በአማካይ ከ3 እስከ 5% የጨመረበት ሁኔታ ያለ ጭራሹንም ማለት ነው። ስለዚህ ሰራተኞቹ ይህን እንዴት እንቋቋማለን በማለት አሁንም ጥያቄያቸውን እንግዲህ እያቀረቡ ይገኛሉ። በአጠቃላይ የቅናሽ ብድር ጥቅም ወይም ደግሞ የኢንተረስት ሬቱ ሚኒመም ከሌሎቹ ባነሰ መጠን ቀጣሪ መስሪያ ቤቱ ለተቀጣሪ በጥቅም መልክ በሚያቀርቡበት ጊዜ ወይም ደግሞ አሁን ባነሳነው ባንኮች ማለት ለሰራተኞች ትልቅ ነገር ነው ተብሎ የሚታሰበው አሁን ግን ወደ ግብር የተለወጠበት አግባብ አለ። የተዘጋጀው ማሻሻያም ተግባራዊ ከሆነ ጫናው ከፍተኛ ነው የሚል እንግዲህ ከፍተኛ የሆነ ቅሬታ በባንኮች በተለይ የተነሳበት ሁኔታ አለ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ይህ ህግ ትክክል ነው? እነሱም ጥቅም እስካገኙ ድረስ እንደማንኛውም የአገሪቱ ዜጋ በተገኘው ጥቅም ልክ ግብር መክፈል አለባቸው ብላችሁ ታምናላችሁ ወይንስ ለባንክ ሰራተኞች ባንክ ሰራተኞች በብዛት ስለሚጠቀሙ ማለት ነው ወይ ደግሞ ባነሰ ዋጋ ብድር ተቀጣሪ መስሪያ ቤት በሚሰጥበት ጊዜ ያ ማለት ልክ እንደ ባንኮች በሚያደርግበት ጊዜ ከዚህ ታክስ ወይም ደግሞ ከታክስ ከግብር ነፃ መሆን አለባቸው ብላችሁ ታምናላችሁ? የእናንተን ሐሳብ ኮሜንታችሁ ላይ ጻፉልኝ። ቪዲዮ ላይክ አድርጉልኝ። እንደዚሁም ደግሞ ለሌሎች ሰዎች እንዲደርስ ሼር በማድረግ አድርጉ ጠይቃችኋለሁ።